ውድ የቻናሌ ቤተሰቦች እንዴት ናችሁ? ያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ። እኔ ወንድማችሁ እናን ይባላለሁ። በኮመንት በጠየቃችሁን መሰረት በኪቦርዳችን ቀድሞ የሰራነውን ስታይል እንዴት ነው መልሰን ኤዲት የምናደርገው ብላችሁ በጠየቃችሁን መሰረት ዛሬ እሱን ለማሳየት ቀርቤያለሁ። በቅድሚያ ኤዲት ለማድረግ የፈለግነውን ስታይል ሴሌክት እናደርጋለን። ለምሳሌ በቅድሚያ እናንተ ኤዲት ክሬት ያደረጋችሁት ስታይል ስቶሬጅ የቱ ጋር እንዳለ እሱን ባለበት፣ ለምሳሌ በሁለት አይነት መንገድ ሊሆን ይችላል። ለምሳሌ በፍሌሽ ውስጥ ሊሆን ይችላል፣ ኦር ዩዘር እዛው በቀፎ ላይ ሴቭ ተደርጎ ሊሆን ይችላል። እኔ አሁን በቀፎ ላይ ነው የሰራሁት። ይሄ ስታይል ሪጌ ስታይል ከዚህ በፊት የሰራሁት ነው። እሱን ኤዲት ለማድረግ አስቤያለሁ። እሱን ሴሌክት ካደረግን በኋላ ቀጥታ እዚህ ጋር ፋንክሽን በተን አለ። ስታይል ክሬት ስናደርግ የምንገባበት ፋንክሽን በተን አለ። እሱን ክሊክ እናደርግና እዚህ ጋር ሁለት አይነት ኦፕሽን አለ። መጀመሪያው ምንድነው ሜኑ ባር ኤንድ ሜኒቱ የሚል አለ። ሜኒቱ ላለውን ስታይል ክሬት የሚለውን ኦፕሽን ነው የምንመርጠው። ሴሌክት እናደርገው ስታይል ክሬት። እንደገባን ይሄን ኢንተርፌስ ነው የምናገኘው። አሁን እኛ ፈለግነው ኤዲት ማድረግ ስራ ነው፣ ወይም እኛ ከዚህ ቀድሞ የሰራነውን ስታይል ኤዲት ማድረግ ነው የፈለግነው። ቀጥታ ባይ ዲፎልት ቅድም ሴሌክት አድርገን ስታይሉን ሴሌክት አድርገን ስለገባን መርጦ ነው ያለው። ለምሳሌ እኔ አሁን በደንብ አዳምጦ ይህንን ስታይል ነው እንደገና መልሼ በሌላ አይነት ቅርጽ የሚሰራው ማለት ነው። ይህንን ነው የሚቀይረው። ሌሎች እዚህ ጋር አሁን ሜን ቫሪዬሽን ላይ የሰራኋቸው አራቱም ቫሪዬሽኖች ሁሉ ሞልቶ ነው ያሉት፣ ክሬት ተደርጎ ነው ያሉት። ግን ቫሪዬሽን ቢ ላይ ያለው አሁን የሰማችሁትን ስታይል እንደገና መልሼ መስራቱን የፈለኩት። ኦኬ። እና ከዛ በፊት ለምሳሌ እንደገና ኤዲት ስናደርግ በአንዳንድ ነገሮች ላይ ተንተርሰን ነው፣ መቼስ ዝም ብለን ኤዲት አናደርግም። ለምሳሌ በስህተት የገባ ነገር ካለ እሱን ለማጥፋት ወይም የፈለግነው ግን ያልገባ ማስገባት የፈለግን ያልገባውን ኢንሰርት ለማድረግ ድራም ኪት ሊሆን ይችላል፣ ቤዝ ጊታር ሊሆን ይችላል፣ ኮርድ ሊሆን ይችላል፣ ዋትኤቨር ሌሎችም ድራም ኪቶችን ኢንሰርት ለማድረግ ከፈለግን፣ ኦር ደግሞ ቴምፖ ቀድሞ ስንሰራ ስሎሊ ስፒዱ ስሎሊ የሆነ ቀስ ባለ እንትን የሚመታልን ከሆነ ግን እሱን ማሳደግ ወይም ፍጥነት መጨመር ከፈለግንም በዛ ሀሳብ ላይ ተንተርሰን ሊሆን ይችላል አፕዴት የምናደርገው ስታይልን ማለት ነው፣ ወይ ኤዲት የምናደርገው። አሁን እኔ ሙሉ በሙሉ ይሄን ድራም ኪቱን ይሄንን የምትሰሙትን ድራም ኪት ሙሉ በሙሉ መቀየር ነው የፈለኩት፣ በተለየ መንገድ ማለት ነው። እንደገና በተለየ መልክ መስራት ነው የፈለኩት። ከዛ በፊት ግን ታብ በማድረግ ኔክስት በማድረግ ማለት ነው ሳይዙን እንደገና መምረጥ አለብን። እኔ ቀድሞ የሰራሁት እሱን በዚህኛ ሳይዝ ነው ሪጌ የሰራሁት። እሷን ኤክስኪዩት እናደርጋለን። እናንተ በምትፈልጉት በሚመቻችሁ መስራት ትችላላችሁ። ከዛ በኋላ ደግሞ ሪከርድ የምትለውን ስነካ ቻናሉ ይመጣል። ከዛም በኋላ ቀጥታ ኤዲት ከማድረጋችን በፊት ሁለት አይነት አስፈላጊ የሆኑ ነገሮች አሉ፣ እነሱን እናያለን። ለምሳሌ በስተግራ በኩል ሪትም ክሊር የምትላለች፣ የእሷ ጥቅም ምንድነው? ይሄ ደግሞ በስተቀኝ በኩል ዴሊት የሚላለ፣ ሁለቱም የማጥፋት ስራ ነው የሚሰሩት። ክሊር ወይም የማንፈልገውን የማንሳት የመደምሰስ ስራ ነው የሚሰሩት፣ ግን አካሄዳቸው ይለያያል። ለምሳሌ ሪትም ክሊር የሚለው አንድ በአንድ የማንፈልጋቸውን እንዲህ የለቀምን የምናጠፋበት ሜትድ ነው። አንድ በአንድ የማንፈልገውን ብቻ እንዲህ የነካን እንዲህ ያደረግን የምናጠፋበት ሜትድ ሲሆን፣ ዴሊት የሚለው ደግሞ ሙሉ በሙሉ አሁን ይሄንን ቅድም ሴሌክት ያደረኩትን ሪትም ቱ ላይ ያለውን የትኛውም ድራም እኔ የሰራሁትን ሙሉ አንድ በአንድ አንድም ሳይቀር ዜሮ አድርጎ የሚያጠፋልን ዴሊት የሚለው ኦፕሽን ነው ማለት ነው። አሁን እኛ በአዲስ የመተካት ስራ ስለምንሰራ ሙሉ በሙሉ የመቀየር ስራ ስለሆነ ዴሊት የሚለውን ኦፕሽን እንጠቀማለን ማለት ነው። ስንጠቀም ደግሞ እንዲህ ጫን በማድረግ እዚህ ጋር ዴሊት የሚሉ ጽሁፎች ይመጣሉ። ሁሉም ቻናሎች ላይ ዴሊት የሚሉ ይመጣሉ። እኔ አሁን ድራም ሪትም ቱ ላለውን ሙሉ ማጥፋቱን የፈለኩት እችኛውን በላይ በኩል ያለችውን በተን እንዲህ ክሊክ ሳደርግ ያጠፋልኛል ማለት ነው።
ከዛ በፊት ግን ማወቅ ያለባችሁ ኦፍ ይሄ ቺን ኦፍ ከሆነች እዚህ ጋር ኦፍ ከሆነች እሷን ኦን ለማድረግ ቺን ኤዲትም ቻናል የምትለውን ጫና አድርገን ሳንልክ መጥተን እዚህ ጋር በታች በኩል ኦፍ የምትለውን በታችኛዋ እንዲህ ክሊክ ስናደርግ እኛ እንደገና ኤዲት እንድናደርግ ያመቻችልናል ወይም ኦፕን ያደርግልናል ማለት ነው። ሶ ከዛ በኋላ ሪከርድ ወይም ኤዲት የምናደርገው ማለት ነው። ኦኬ ስቴፖችን እናያለን። ኦኬ አሁን ቀጥታ ኤዲት የማድረግ ስራ እንጀምራለን። እንደነገርኳችሁ ኤዲቲንግ ቱል ላይ ያለውን ስታይል ነው ማጠፋው ወይም በአዲስ መተካው። ሶ ቅድም እንዳልኳችሁ እንደዚህ በማድረግ ኦፕን አደረጋና ምንም የለበትም ውስጥ አሁን ቅድም የሰማችሁትን ስታይል አጥፍቶልናል። እሱን እንደገና ኤዲት እናደርጋለን። ኤክስኪዩት እናደርጋለን። ኦኬ አልቋል። ኤክስኪዩት በቃ ቅድም የሰማችሁትን ስታይል በሌላ በአዲስ መልክ ቀይሮልናል። ደግሞ እዚህ ጋር ማወቅ ያለብን ቅድም ኤዲቲንግ ዋን ላይ አንድ የነበረ እንትን አለ ኪት አለ። እሱን አሁን ላይ ስለማንፈልግ እናጠፋለን። ካስፈለገ ሌላ እሱ ላይ መጨመር እንችላለን ማለት ነው። ለምሳሌ ኤክስኪዩት ኦኬ ጨርሰናል ማለት ነው። ኦኬ በዚህ መልክ መስራት እንችላለን። እንደገና ኤዲት ማድረግ እንችላለን እና ቴምፖ ቅድም እንዳልኳችሁ ቀየር እንችላለን። በዚሁ ሴቭ አድርገን ስለምንወጣ 76 ላይ 70 ምናምን ላይ የነበረውን ወደ 80 ላሳድግ። ስፒድ ትንሽ ጨምሮልኛል። በቃ አሁን ከዚህ በኋላ ምንድነው የምናደርገው? ሴቭ ነው የምናደርገው ማለት ነው። ሴቭ እዚህ ጋር ሴቭ የሚል እንትን አለ በተን አለ። እሱን ሴቭ እናደርገዋለን። መቀየር ሪኒም ለማድረግ ሙሉ እንትን አለን ኤዲት ማድረግ እንችላለን እሱንም ማለት ነው። ሶ በዚህ መልክ ቀድሞ የሰራነውን ስታይል እንደገና ኤዲት ማድረግ እንችላለን ማለት ነው።